ኖላዊ ሚዲያ የቤተ ክርስቲያን የሆነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ አስሩ ወተስዑ ለመጋቢት በዛቲ ዕለት አይረፈ ሐዋርያ አርስጥቡሎስ ረድኡ ለቅዱስ ጳውሎስ ሐዋርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 19 በዚህች ዕለት የሐዋርያ ቅዱስ ጳውሎስ ደቀ መዝሙር አርስጥቡሎስ ሐዋርያ አረፈ። እርሱም ጌታችን ከመረጣቸውና ከመከራው በፊት እንዲሰብኩ ከላካቸው ከ72ቱ አርድእት ውስጥ የተቆጠረ ነው። በአብዛኛው ቀን በዓለም መንፈስ ቅዱስ በላዩ በወረደ ጊዜ ከሐዋርያት ጋር ጸጋንና ኃይልን ተመልቶ ሕይወት በሚገኝበት በወንጌል ትምህርት ሐዋርያትን ተከትሎ በመሄድ አገለገላቸው። ብዙዎችንም ወደ ድህነት መንገድ መልሶ የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት አስገባቸው። የክርስትና ጥምቀትንም አጥምቆ የአምላክን ሕግና ትእዛዝ ከማስጠበቁ የተነሳ ነፍሳቸውን አዳነ። አባቶቻችን ሐዋርያትም ይህን ቅዱስ አብራጣብያስ በሚባል ሀገር ላይ ኤጲስቆጶስነት ሾሙት። ወደ እርሷም ሄዶ በውስጧ ወንጌልን ሰበከ። ብዙዎችንም በቀናች ሃይማኖት እግዚአብሔርን ወደ ማወቅ መለሳቸው። በፊታቸውም ድንቆች ተአምራትን በማድረግ በሃይማኖት አጸናቸው። ነገር ግን ከአይሁድና ከዮናናውያን ብዙ መከራ ደረሰበት። ብዙ ጊዜም ወደ ፈራጆች አደባባይ ወስደው በድንጋይ ወገሩት። ጌታችንም ከመከራው ሁሉ ጠብቆ አዳነው። መልካም ተጋድሎውንም በፈጸመ ጊዜ በሰላም በፍቅር አረፈ። እነሆ ለሮሜ ሰዎች በጻፈው መልእክቱ ሐዋርያ ጳውሎስ አስታውሶታል። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለአርስጥቡሎስ ዘተፈነወ ለምህሮ ምስለ ሐዋርያት በጽዮን ቦይዘ መንፈስ ሰኪሮ ጽፎ በእዱ አምሃ ማህበሮ እንዚያሰበጽ ወይቤድስ ግብሮ በውስተ መልእክቱ ዘሮሜ ጳውሎስ ዘከሮ ወበዛቲ ዕለት ካይበ ኮነ ተስካሮሙ ለሰብአቱ ሰማዕታት እሉ እሙንቱ እለእስክንድሮስ ግብፃዊ ወአጋቢዎስ ዘሀገረ ጋዛ ወኒሞላስ ዘሀገረ ቡንጥስ ወዲዮናሴዎስ እምሀገረ ጠራብስ ወሮሚሎስ ወተላሴዎስ ወእስክንድሮስ እማዕጻዳተ ግብፅ። በዚህችም ቀን ደግሞ የሰባቱ ሰማዕታት መታሰቢያቸው ሆነ። እነሱም የግብፅ ሰው ለእስክንድሮስና እስክንድሮስ ከጋዛ መንደር፣ አጋቢዎስ ከውንጥስ ከተማ፣ ኒሞላስ ከጥራልብስ፣ ዲዮናሴዎስ ሮሜሎስና ተላሴዎስ ከግብፅ አውራጃዎች የሆኑ ናቸው። እነርሱም በመንፈሳዊ ፍቅር ጸንተው ስለ ሃይማኖት ምስክሮች ሊሆኑ ተስማምተው በፍልስጤም ውስጥ ወደ አለው ቂሳርያ ደርሰው በመኮንኑ ፊት ቆሙ። በከሃዲው ዲዮቅልጥያኖስ ዘመን በክብር ባለቤት በጌታችን ኢየሱስ ክርስቶስ ማመናቸውን ገለጡ። መኮንኑን በጽኑ ስቃይ አሰቃይቶ ገደላቸው። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ ለእስክንድሮስ ወእስክንድሮስ ወአጋቢዎስ ሚላኔዎስ ወዲዮናሴዎስ ሮሜሎስ አዲ ወተላሴዎስ እለ ጸናይክሙ በአዚዝ መንፈስ እስከ አድማይክሙ አክሊለ ዘርእስ ወበዛቲ ዕለት ካይበ ኮነ ተስካረ ዕረፍቶሙ ለቅዱስ አስከናፍር ወለብሲቱ ማረታ። በዚህችም ቀን ደግሞ ቅዱስ አስከናፍርና የሚስቱ ማረታ የልጆቹ አርቃዴዎስና ዮሐንስ የረፍታቸው መታሰቢያ ሆነ። ይህም አስከናፍር ብዙ ገንዘብ ያለው ባለጠጋ ነው። ለእግዚአብሔርም ሕግ የሚጠነቀቅ ነበር። ልጆቹንም መንፈሳዊ ምክርና ተግሳጽ በማስተማር አሳደጋቸው። ባደጉም ጊዜ የጥበብንና የተግሳጽን ትምህርት እንዲማሩ ታይሩት ወደምትባል ሀገር ሰደዳቸውና ትምህርታቸውን በፈጸሙ ጊዜ ሊድራቸውና በሰርጋቸው ደስ ሊለው ሽቶ ያመጧቸው ዘንድ ላከ። በመርከብም ሆነው ሲመጡ ማዕበል ተነስቶ መርከቡ ተሰበረ። እግዚአብሔርም ከስጥመት አድኖ በየብስ አወጣቸው። ዮሐንስ የተባለውን በአንድ ቦታ ማዕበሉ አውጥቶ ጣለው።
ዮሐንስም ተስፋ በቆረጠ ጊዜ ወደ ቅዱሳን ገዳም ሂዶ መነኮሰ። ስለ ወንድሙ ስለ አርቃዴዎስም እንደሞተ ተጠራጥሮ በጾም በጸሎትና በስግደትም ሥጋውን አደከመ። አርቃዴዎስም ወደ ዮርዳኖስ ገዳም ገብቶ ከአንድ ቅዱስ አረጋዊ ሰው ዘንድ መንኩሶ እየተጋደለ 3 ዓመት ኖረ። አስከናፍር ግን ልጆቹ በማዕበል እንደሰጠሙ በሰማ ጊዜ ከሚስቱ ጋር ማቅ ለብሰው አመድ አንጥፈው እያለቀሱ ተቀመጡ። በአንዲት ሌሊትም አስከናፍር በሕልሙ ልጁ ዮሐንስን በራሱ ላይ ከዕንቁ የተሰራ አክሊል ተቀዳጅቶ መስቀል ይዞ አየው። አርቃዴዎስንም በኮከብ አምሳል የሆነ አክሊል በራሱ ላይ ደፍቶ አየ። ከእንቅልፉም ነቅቶ ለሚስቱ ያየውን ነገራት። ከዚህም በኋላ በየአድባራቱና በየገዳማቱ የልጆቻቸውን ወሬ እንመረምር ዘንድ ተነሽ እንሂድ አላትና ወደ ዮርዳኖስ ሄደው ከመጥምቁ ዮሐንስ ገዳም ደረሱ። ልጃቸውን አርቃዴዎስን ያመነኮሰውን አረጋዊ አባትን አገኙት። ችግራቸውን ነገሩት። እርሱም የክርስቶስ ወዳጆች አትዘኑ፣ ወደ ቤተ መቅደስ ስትመለሱ ልጃችሁን በሕይወት ታገኛላችሁ አላቸው። ደስ እያላቸውም ተመለሱ። ዮሐንስም በመስቀል በዓል ሊሳለም መጣ። አረጋዊውም ጠርቶ ከአርቃዴዎስ ከወንድሙ አገናኘው። ተያይዘውም አለቀሱ። ደግሞ አስከናፍርን ከሚስቱ ጋር ጠርቶ ከልጆቻቸው ጋር አገናኛቸውና በላያቸው ወድቀው እየሳሟቸው አለቀሱ። ከዚህ በኋላ ከዚያ አረጋዊ ዘንድ የምንኩስና ልብስ ለበሱ። ሚስቱን ማርታንም ከሴቶች ገዳም አስገባት። አገልጋዮችንም ነፃ አውጥቶ አሰናበተ። ገንዘቡንም ለድሆችና ለችግረኞች በተነ። ከገዳምም ገብቶ በጾም በጸሎት ተወሰነ። እንዲህም የተባረኩ ልጆቹ በገድል በትሩፋት የተጠመዱ ሆነው ኖሩ። ጌታችንንም ደስ አሰኙት። በፍቅር አንድነትም አረፉ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለአስከናፍር ወለብሲቱ መውሉዱ ለእግዚአብሔር አምላክ ለተጸምዱ እምአማስኬማ ተወክፉ ለአረጋዊ በእዱ በላልየክሙ ዘኮነ ሂሩት አምላክ ያግህዱ ከመባልሆሙ ለባህር እሞገዱ በስምዓ ወወልድ መንፈስ ቅዱስ አሐዱ አምላክ አመ እስራሁ ለመጋቢት በዛቲ ዕለት አይረፈ አብ ክቡር አባ ሚካኤል ሊቀ ጳጳሳት ዘእስክንድርያ። ወበዛቲ ዕለት ኮነት ስማ አስጠራ ጦኒቃ ቅድስት ወብጽሕት መስተጋድልት። ወበዛቲ ዕለት ተስካራ ለቅድስት ጽጌ ሥላሴ መስተጋድልት። አቅረብኩ ማሕሌተ አዘኪርያ አእላፈ እምእለ ተጸምዱ ከዘልፈ ለላ ነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብዑላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዘጻፎ ዘይደርስ ለዘአንበቦ ወለዘተርኮሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይማረነ ኢየሱስ ክርስቶስ። የአባቶቻችን የቅዱሳን ጸሎታቸው በረከታቸው ረድኤታቸው አይለየን። አቡነ ዘበሰማያት እንበል። ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ